እስኪ አንዴ አይኖን ጨፍኑና በአሁኑ ሰዓት በአፋር ምድር ላይ እንደቆሙ ያስቡ። ዛሬ ግን አይደለም፣ ከ4.4 ሚሊዮን ዓመታት በፊት በዙሪያ ያለው ኮንክሪትና ጫጫታ ጠፍቶ ጥቅጥቅ ባለና በማያልቅ ጫካ ተተክቷል። በአርዲ ዓለም ውስጥ ነቅተዋል። ሰላም ጤና ይስጥልኝ። ዛሬ ይዤላችሁ የመጣሁት በአርዲ ዓለም የመትረፍ ትግል የሚያሳይ ታሪክ ነው። እዚህ ዓለም ውስጥ ሰላም የለም። ወፍራም ደኖች ፀሐይን ጋርደዋል። መሬቱ ገና ያልተረጋጋና የሚተነፍስ እሳተ ገሞራ ይመስላል። በየቁጥቋጦ በስተጀርባ የሚደበቁ ዛሬ በምድር ላይ የሌሉ ግዙፍ አዳኝ አውሬዎች የእናንተን ስህተት ይጠብቃል። አርዲ በዚህ ዓለም ውስጥ በሁለት መንገዶች ትኖራለች። ለደህንነት ስትል እንደ ጥንታዊ ዘመዶቿ ወደ ዛፍ ጫፍ ትወጣለች። ነገር ግን ምግብ ፍለጋና ለመትረፍ ስትል በሁለት እግሯ መሬት ላይ ትቆማለች። ይህች ፍጡር በሁለት ዓለም መካከል የምትኖር ተዋጊ ናት። እያንዳንዱ የጫካ ድምፅ አደጋ ነው። እያንዳንዱ የዛፍ ቅርንጫፍ ይዞታና እያንዳንዱ መሬት ላይ የሚደረግ እርምጃ የህይወትና የሞት ውሳኔ ነበር። አርዲ መራመድ የጀመረችው ለመዝናናት አልነበረም፣ ለመትረፍ እንጂ። ይህ የታሪካችን መጀመሪያ እንጂ መጨረሻ አይደለም። በነገው ቪዲዮ ስለ ሉሲና ስለ ትልቁ የሰው ልጅ የዝግመተ ለውጥ ምስጢር በጥልቀት እንመለከታለን። ይህንን አስደናቂ ጉዞ ከኛ ጋር ለመቀጠል ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የዛሬው ጥያቄያችን በአርዲ ዓለም ውስጥ ለአንድ ቀን መትረፍ የምትችሉ ይመስላችኋል? ምክንያታችሁን ኮሜንት ላይ አስፍሩልኝ።